السلام عليكم ورحمة الله وبركاته ودنا የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ሰላም ናችሁ በያላችሁበት ሰላማችሁ ይብዛልኝ ባለፈው በሰራሁት ሲቲሲ ባንክ አከፋፈት ላይ ጥያቄዎች ነበሩ አላላኩንም አሳየን የሚል ነበርና ዛሬ እሱን አሳያችኋለሁ ቀጥታ ባለፈው እንዳወረዳችሁት ሲቲሲ ባንኩን ከፍታችሁ ተገባላችሁ ከዛ ከገባን በኋላ አላላኩን እናያለን በጣም ቀላል ነው ቀጥታ አሁን እንደዚህ ወደ ባንኩ ከገባን በኋላ በአፕሊኬሽኑ ከስር እንደምታዩት እዚህ ጋር ትራንስፈር የሚል አለ ትራንስፈር የምትለዋን እንነካለን ትራንስፈር ወይ መላክ ወዴት በምን መላክ እንደፈለግን እዚህ ጋር እንመርጣለን ቱ ኮንታክት ካለን በቁጥር ነው በስልክ ቁጥር ነው የምንልከው ይሄ ከዛ ደግሞ እዚህ ጋር ሎካል የሚለው ሎካል ባንክ ትራንስፈር ወደ ባንኮች ለምሳሌ አራጂሂ አልአህሊ መሳሰሉ ሌሎች ባንኮች ላይ ስንልክ ነው ይሄ ደግሞ ኢንተርናሽናል የሚለው ደግሞ ሀገሮች ኢትዮጵያ ሌላም ሀገሮች መላክ ስንፈልግ እሱን እንመርጣለን ማለት ነው አሁን ዛሬ ማሳያችሁ በቁጥር ወይም ደግሞ ሎካል ባንክ እነዚህን አንድ ባንድ ቪዲዮ ካረዘመ እናያለን ማለት ነው መጀመሪያ አሁን በቁጥር እንላክ በቁጥር መላክ ስንፈልግ ቱ ኮንታክት አሁን የነካውተን ነው የምንነካው ከዛ እዚህ ጋር ቁጥሮች ይኖራሉ ሴቭ ያደረግናቸው ወይም ደግሞ እዚህ ሰርቹ ላይ ሰርች አድርገን ማምጣት እንችላለን ኦኬ ስለዚህ አሁን እኔ መላክ ለፈለኩት ሰው እመርጣለሁ ማለት ነው እናንተም እንደዛው ትመርጡና ክሊክ እናደርጋለን ወደ ምልክለት ቁጥር መርጫለሁ እናንተም እንደመረጣችሁ ተስፋ አደርጋለሁ ከዛ በኋላ የመረጣችሁትን ቁጥር አንዴ ትነካላችሁ ከነካችሁ በኋላ እዚህ ጋር ከላይ ያላችሁን ባላንስ ነው የሚያሳየው እዚህ ጋር ምትልኩለትን ትጽፋላችሁ መጠኑን ማለት ነው ለማሳየት ያከለ እኔ አንድ እልካለሁ ከዛ በኋላ እዚች ጋር እዚህ ጋር ማለት ነው እዚች ጋር ፐርፐዝ ኦፍ ትራንስፈር እንመርጣለን እዚህ ጋር የመጀመሪያውን ምረጡ ዝም ብሎ ፍሬንድስ ኤንድ ፋሚሊ የሚለውን ትመርጣላችሁ ከዛ በኋላ አያስፈልግም ኦፕሽናል ስለሆነ ቀጣይ ኮንፊርሜሽን ነው የምንነካው እንደዚህ ሲመጣላችሁ ኮንቲኒው ነው የምትሉት ወይም ደግሞ ቦክስ አለች ቦክስ የለም ቀጥታ በቃ ኮንቲኒው እንላለን ኮንቲኒው እዚች ጋር ኮድ ይላክላችኋል ያንን ኮድ ታስገባላችሁ ይደወልላችኋል ሲደወል አንስታችሁ ሚላችሁን ቁጥር ታስገባላችሁ እንደዚህ ሲመጣ ሚሏችሁን ቁጥር ትጽፋላችሁ ቀጥታ ወደዛ ይመልሳችኋል ማለት ነው ከዛ በኋላ እንደዚህ በሊስት ያመጣላችኋል ከዛ የመጨረሻው ነው ቀላል ነው በጣም እቺን እንነካለን ኮንፊርም አሁንም ኮድ ይመጣልናል የመጨረሻ ነው የተላከለልን ኮድ እናስገባለን ይሄው ታንኪዩ ለከናል ማለት ነው እንግዲህ እንደዚህ ያረጋችሁ ወደ ቁጥር መላክ ትችላላችሁ ጨረስን ማለት ነው እቺ በአረንጓዴ ያለችው ደን እንላለን ጨረስን እንደዚህ ያረጋችሁ መላክ ትችላላችሁ ቅድም ያየነው ሴቭ ያረግናቸው ቁጥሮች ላይ ነው ሴቭ ደግሞ ካላረግነው ብር የምንልክለት ገንዘብ የምንልክለት ቁጥር ሴቭ ካላረግነው እዚህ ጋር ያለችዋን አለች አይደል አንሴቭድ ነምበር ትራንስፈር ቱ አንሴቭድ ነምበር የምትለዋን አንዴ እንነካለን
አንዴ ከነካም በኋላ ያው እዚህ ጋር ተመሳሳይ ነው። እዚህ ጋር መጠኑን ትጽፋላችሁ ምትልኩለትን። ከዛ በኋላ ሞባይል ነምበር እዚህ ጋር ቁጥሩን ትጽፋላችሁ። ከዛ እዚህ ጋር እንደቀደሙ የመጀመሪያውን ትመርጣላችሁ ፍሬንድስ ኤንድ ፋሚሊ። ከዛ በኋላ እዚህ ጋር ስልክ ቁጥር አልጻፍንም፣ ስልክ ቁጥር ትጽፋላችሁ እዚህ ጋር ማለት ነው። ከዛ በኋላ ኮንፊርም አሁን ያየነው አላር መጀመሪያ ላይ ሴቭ ባረግነው ቁጥር ልክ እንደዛው በዛው ስቴፕ ኮንፊርም እያላችሁ ትልካላችሁ። እንደዚህ እያረጋችሁ በቁጥር መላክ ይቻላል ማለት ነው። ይሄን ይመስላል። በቁጥር እንዴት እንደሚላክ አይተናል። አሁን ወደ ባንኮች ደግሞ በስልክ ቁጥር ስላየን አሁን ወደ ባንኮች ትራንስፈር የሚለውን እንነካለን። ከዛ እነዚህ አማራጮች አሉ። የመጀመሪያው ቱ ኮንታክት ነው፣ ወደ ስልክ ቁጥር ነው ቅድም የላክ ነው። አሁን ደግሞ እዚች ጋር ሎካል ባንክ የምትለዋል ወደ ባንኮች የሚላከውን እናያለን ማለት ነው። እነዚህን ደግሞ ሌላ ጊዜ እናያለን። እችን ትነካላችሁ ሎካል ባንክ የምትለዋል። ከዛ ደግሞ እዚች ጋር አለች የመጀመሪያን እችን ትነካላችሁ። ከዛ በኋላ እዚች ጋር የመጀመሪያው አለች አይደል? እችኛዋን እዚች ላይ አይባን ማለትም ረጅሙን ሂሳብ ቁጥር እዚች ጋር ትጽፋላችሁ፣ ወይም ካላችሁ ኮፒ ፔስት ታደርጋላችሁ ማለት ነው። ከዛ በኋላ እዚች ጋር ደግሞ የሰውየውን የምትልኩለትን ሰው ሙሉ ፉል ኔም ሙሉ ስሙን ታስገባላችሁ። ከዛ እዚች ጋር ደግሞ ትመርጣላችሁ ቀረቤታችሁን፣ ፐርሰናል፣ ሪሌቲቭ ብቻ እዚህ ጋር አንዱን ትመርጣላችሁ። ከዛ በኋላ መጨረሻ ላይ እችኛዋን ነው የምትነኩት፣ አረንጓዴዋን እቺ ቦክሷን አንዴ ክሊክ ታደርጋላችሁ። እኔ ላስገባና ተመልሼ እመጣለሁ። እናንተም አሁን እንደነገርኳችሁ እዚህ ጋር ታስገባላችሁ። ከዛ ስም፣ ከዛ በኋላ ሪሌሽን፣ ከዛ በኋላ ይሄንን ነው የምንነካው። እኔ አስገብቼ ተመልሼ እመጣለሁ። እናንተም አስገቡ። ያው እኔ አስገብቼ ያለው የመጀመሪያው ላይ አይባን ረጅሙን ቁጥር አስገባውኝ። ከዛ ሙሉ ስም እዚህ ጋር አስገባውኝ። እዚህ ጋር ያለውን ሶስተኛ ላይ ያለውን ተውትና እዚች ጋር ያለውን ነው ሪሌሽን የሚለውን እሱን ትመርጣላችሁ። እኔ ሪሌቲቭ ወይም ፍሬንድ ብያለሁ። እናንተ ይፈልጋችሁ ፐርሰናል የፈለጋችሁትን ምረጡ። ከዛ በኋላ እችኛዋን ቦክሷን ክሊክ ታረጋላችሁ። ከዛ በኋላ በአረንጓዴ ያለውን አንዴ እንነካለን፣ አድ እናረጋለን ማለት ነው። እዛ እችኛዋን አድ ቤኔፊሻሪ ካለም በኋላ ከዛ በኋላ እንደዚህ ይመጣልናል። ኮንፊርም ነው የምንለው አድርገን ከዛችን ኮንፊርም እንላለን። እዚች ጋር ኮድ ይመጣልናል። ያንን ኮድ እናስገባለን። ኮድ ይላክልናል። ያን ኮድ እናስገባለን። ከዛ ይደወልልናል። የሚደወልልንን ስልክ አንስተን ከዛ የሚነግሩንን ቁጥር እናስገባለን ማለት ነው። ከዛ የሚጠይቋችሁን ቁጥር ታስገባላችሁ ማለት ነው። ያንን አድ ቤኔፊሻሪ ለማድረግ ያንን አካውንት ቬሪፋይ ለማድረግ ወይም አድ ለማድረግ ደውለው ቁጥሩን ታስገባላችሁ። ከዛ በኋላ ከነካችሁ በኋላ ቀጥታ ያን ሂሳብ ይመጣላችኋል ማለት ነው። ከዛ በኋላ ከመጣላችሁ በኋላ ልክ ለኔ እንደመጣልኝ እዚች ጋር አድ ያረኩት አሁን ይሄንን ነው። ከዛ ይሄኛውን አንዴ ነካለው። ከዛ በኋላ በጣም ቀላል ነው። የምልክለትን በር እዚች ጋር አንዴ ነካለው። እዚህ ጋር መጠን እንጽፋለን። የምንልከውን መጠን እዚች ጋር ማለት ነው። ከዛ በኋላ ምንድነው እናደርገው እዚች ጋር ፐርፐዝ የምትለዋል ተመሳሳይ ነው። ቅድም እንዳሳየኋችሁ እዚች ጋር እችኛዋ ማለት ነው። እችኛዋን እንመርጣለን።
የፈለጋችሁትን መምረጥ ትችላላችሁ። ከዛ በኋላ ኮንቲኒው ትላላችሁ እዚህ ጋር በአረንጓዴ ያለውን። ከዛ በኋላ እንደዚህ ይመጣላችኋል። እንደዚህ ዲቴል ማብራሪያ ይመጣል። ኮንፊርም ነው የምንለው። እዚህ ጋር ኮድ ይመጣል። ኮድ ሲመጣ ያን ኮድን ታስገባላችሁ፣ የመጣላችሁን ኮድ። ከዛ በኋላ ላካችሁ ማለት ነው። በጣም ቀላል ነው። ይኸው በእንደዚህ አይነት መልኩ መላክ ትችላላችሁ። ከዛ ጨርሰናል። እንደዚህ አድርጋችሁ መላክ ትችላላችሁ በቁጥርና ወደ ባንኮች፣ ሌሎችንም ባንኮች እንደዚህ አድርጋችሁ ሂሳቡን እያስገባችሁ አዳርጋችሁ ትራንስፈር ማድረግ ትችላላችሁ። ሌሎቹን ደግሞ ሌላ ጊዜ የምናይ ይሆናል። መልካም ጊዜ